ድምፅ እውነት ሕይወትን የመለወጥ ኃይል ሊኖረው ይችላል? የጥንት ማንትራዎች እንዲሁ ቃላት ብቻ እንዳልሆኑ ይነገራል። ይልቁንም ጽንፈ ዓለሙን የመቅረጽ ኃይል ያላቸው ንዝረቶች ናቸው ይባላል። እንግዲያው ዛሬ በጋያትሪ ማንትራ ውስጥ ስለተደበቀው አስደናቂ ሳይንስ እና መንፈሳዊ ኃይል በጥልቀት እንመለከታለን። እስቲ ለአፍታ ይህንን ጥያቄ እናስበው። አንድ ድምፅ እንዲሁ የቃላት ስብስብ የእኛን እውነታ የመለወጥ ኃይል ይኖረዋል? በቃ ይህንን ጥያቄ እንደ መመሪያ ይዘን ነው ወደዚህ ምስጢራዊ ዓለም የምንዘልቀው። እሺ፣ እንግዲህ በዚህ ጉዟችን ላይ 5 ቁልፍ ነጥቦችን እናያለን። መጀመሪያ የማንትራዎችን ንዝረት እንመለከታለን። ከዛ ከስነ ፍጥረት ጋር አላቸውን ግንኙነት፣ የጋያትሪ ማንትራን ልዩ አወቃቀር፣ ደግሞ የሰው ልጅ ዓላማ ያለውን ኃይል እና በመጨረሻም እንዴት ዓለም አቀፋዊ ጸሎት እንደሆነ አብረን እናያለን። እሺ፣ ወደ መጀመሪያው ክፍላችን እንግባ። የቬዲክ ማንትራዎች ከምናስበው በላይ ናቸው። እንዲሁ ድምፅ ብቻ አይደለም፣ ይልቁንም ኃይልን በንጹህ መልክ የያዙ ናቸው። ታዲያ የማንትራ ኃይል ስንል ምን ማለታችን ነው? የድምፅ ንዝረት ብቻውን ነው እንዳይመስላችሁ። የሶስት ነገሮች ድንቅ ጥምረት ነው። አንደኛ የሚደግመው ሰው የህይወት ኃይል ወይም ፕራና፣ ሁለተኛ በሰውነቱ ውስጥ ያለው ባዮ ኤሌክትሪክ እና ሶስተኛ የጠራ መንፈሳዊ ሐሳቡ። ከሁሉም ማንትራዎች መካከል ግን ጋያትሪ ማንትራ ለየት ያለ ቦታ አለው። ኃይሉ የማያልቅ እና በየጊዜው እያደገ የሚሄድ ነው ይባላል። ለምን ይመስላችኋል? ምክንያቱም ለዘመናት በሚሊዮኖች ሲተገበር መቆየቱ፣ በጣም ልዩ ሆነ የድምፅ አወቃቀር ስላለው እና የሚፈጥራቸው አካላዊ፣ ስነ ልቦናዊ እና መንፈሳዊ ተጽዕኖዎች በቀላሉ አስደናቂ ናቸው። እሺ፣ ይህ ጥንታዊ ጥበብ ከዘመናዊ ሳይንስ ጋር እንዴት ነው የሚገናኘው? እስቲ በጣም የሚያስገርሙ ምሳሌዎችን አብረን እንይ። ይህ ምሳሌ ነገሩን በጣም ግልጽ ያደርገዋል ብዬ አስባለሁ። አንድ ዳይናሞ የለማቋረጥ ሲሽከረከር ኤሌክትሪክ እንደሚፈጥር ሁሉም ማንትራንም በተወሰነ ዑደት ደጋግሞ መደገም ኃይለኛ የድምፅ ኃይልን ያመንጫል። ይህ ድምፅ ወደ ውጭ የሚገፋ ኃይል ይፈጥራል። አሁን ደግሞ እይታችንን ወደ ሰማይ እናድርግ። ፕላኔቶች በህዋ ውስጥ ሲንቀሳቀሱ የሚፈጥሩት ድምፅ አለ። ይህ ስነ ፍጥረታዊ ድምፅ በመላው ጽንፈ ዓለም ውስጥ ለሚገኙ እንቅስቃሴዎች ሁሉ እንደ ዋና የኃይል ምንጭ ይቆጠራል። የማንትራ ኃይሉም ልክ ከዚህ ታላቅ ኃይል ጋር የተቆራኘ ነው ማለት ነው። እንግዲያው እስቲ አሁን በተለይ ወደ ጋያትሪ ማንትራ ልዩ አወቃቀር እንዝለቅ። እንዴት ነው የተዘጋጀው? ምን ምስጢር አለው? የጋያትሪ ማንትራን ምስጢርን ለመረዳት ይቺን ቁጥር እንዳትረሱ፣ 24። ታዲያ የዚህ የ24 ምስጢር ምንድን ነው? የጋያትሪ ማንትራ 24 የሳንስክሪት ፊደላት አሉት። እነዚህ ፊደላት ደግሞ በሰውነታችን ውስጥ ካሉ 24 ስውር የኃይል ማዕከላት ጋር በቀጥታ ይናባባሉ። ማንትራው ሲደገም እነዚህ ፊደላት እነዚያን ማዕከላት ያነቃሉ። ይህም ቀጥተኛ አካላዊ ተጽዕኖ ይፈጥራል። ነገር ግን የማንትራው ኃይል በቃላቱ ብቻ የተወሰነ አይደለም። በፍጹም የሚደግመው ሰው በጣም ወሳኝ ሚና አለው። የማንትራውን ሙሉ ኃይል ለመጠቀም ዋናው ነገር የውጭ ችሎታ ሳይሆን የውስጥ ሁኔታ ነው። የጠራ ጠባይ፣ የተረጋጋ አእምሮ እና ከልብ የመነጨ እምነት ወይም በሳንስክሪት ሽረትሃ የሚባለው ይህ እምነትን፣ መተማመንን እና መሰጠትን የሚያካትት ስሜት ከሁሉም በላይ አስፈላጊ ናቸው። ይህንን ምሳሌ እስቲ አስቡት። አንድን ሰው በዘፈቀደ ትከሻውን መንካት እና በዓላማ፣ በፍቅር ወይም በቁጣ መንካት መካከል ትልቅ ልዩነት አለው አገር። የመጀመሪያው የሰውነት የማይንቀሳቀስ ኤሌክትሪክ ብቻ ነው። ሁለተኛው ግን በአእምሮና በመንፈስ ኃይል የተሞላ በመሆኑ ጥልቅ ተጽዕኖ ሊፈጥር ይችላል። እና ይሄ ምን ማለት ነው? በሙሉ ትኩረት ስናገር ቃላቶቻችን ድምፅ ብቻ መሆናቸውን ያቆማሉ። በአካላችን ባዮ ኤሌክትሪክ እና በአእምሮአችን ኤሌክትሮማግኔቲክ ኃይል ይሞላሉ። ትኩረት ድምፅን ኃይል ይሰጠዋል ማለት ነው።
እሺ፣ አሁን ደግሞ ወደ መጨረሻውና ምናልባትም ከሁሉም ወደሚያስደንቀው ክፍል ደርሰናል። የማንትራው ንዝረት ከሚደግመው ሰው አልፎ በጽንፈ ዓለሙ ላይ ምን ተጽዕኖ አለው? ይህንን ምስል በአእምሯችሁ ሳሉት። በአእምሯችን የሚፈጠር እንዲያንዱ ሐሳብ ልክ በውሃ ላይ እንደተጣለ ድንጋይ ነው። ማዕበሉ በገደብ በሌለው የህዋ ውቅያኖስ ውስጥ ይጓዛል። በጉዞም በጥንታዊ የኃይል መስኮች ይድልና በመጨረሻም ተጠናክሮ ወደ መጣበት አእምሮ ይመለሳል። እናም የጋያትሪ ማንትራ እውነተኛ ትርጉሙ እዚህ ጋር ነው ያለው። ራስ ወዳጅነት የለበት ጸሎት ነው። የሁሉም ሰው አእምሮ በመለኮታዊ ብርሃን እንዲበራ እና በዚህም ዓለም ወደ መልካም መንገድ እንዲመራ የሚጠይቅ ዓለም አቀፋዊ ጸሎት ነው። ይህን ማብራሪያ ስናዘጋጅ የተጠቀምንበት መረጃና ሐሳብ ከፓንዲት ሽሪራም ሻርማ አቻርያጂ መለኮታዊ ጽሑፎች የተወሰደ መሆኑን በአክብሮት እንገልጻለን። እናም በዚህ ኃይለኛ ጥያቄ ልሰናበታችሁ። ሐሳቦቻችን በእርግጥ እንደ ማዕበል የሚጓዙ ከሆነ እኛ በየቀኑ ለጽንፈ ዓለሙ የምንልከው መልእክት ምንድን ነው? እስቲ እያንዳንዳችን ይህንን እናስብ።